ባላደራው ያቆም ይሆን? ምክንያቱም በደግነት ስራ ውስጥ ነው ያለው። ፊቱን ያሳይ ይሆን ዛሬ? እኔም አላውቅም። መልእክተኛውን እስኪ ወደዚህ ሞቅ አድርጋችሁ ጋብዙት። መልእክተኛ አለ። መልእክተኛው ዋው! ለመልእክተኛው ግን አቀባበል መልእክተኛው እንደዚህ ረጅም ነው ሞዴል። እስኪ መልእክተኛ ያለው ነው። እስኪ መልእክተኛው ስንት ዓመት በደግነት ስራ ውስጥ? በትክክል እርግጠኛ አይደለሁም፣ ግን አንድ 5 ዓመት እንደዛ አካባቢ። ፊትህን የማታሳየው ለምንድን ነው? ያው በዚህ ስራ ውስጥ ስትሆን ፊት ማሳየት በድሆች ላይ መታወቅ መልካም አይደለም ብዬ አስባለሁ። ስለዚህ የደግነት ስራ ሰርተህ ክብሩን እሱ ይውሰድ ነው የምትለው ማለት ነው? እኔ ራሴ ገንዘቡን ባላመጣው አሰባስቤ ከደጋግ ሰዎች ማደርስ ቢሆንም ግን ያ መታበይ በእነሱ ገንዘብ እኔ መጥቼ ዛሬ ታዋቂ መሆን አልፈልግም። ለዛ ነበር እስከ ዛሬ ድረስ ራሳችን። ያው እንግዲህ ዛሬ ፊቱን ያሳይ ይሆን አያሳይም? ይህ ሰውስ ማን ነው? ሙሉ ስሙስ ማን ነው? እኛ የምናውቀው በመልእክተኛው ነው። የሰይፉ በኢቢኤስ እንግዳ ይሆናል ዛሬ። እኛ ምን እናርግ? አንተስ ፊትህን አታሳየንም ወይ? እስኪ አይደል? እሺ፣ ገርጃ አካባቢ አንድ አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ደብቁት በለስ። እሺ ሰይፉ፣ እኔ ሸፈን የሆነ ጡጦ መሰል። ለመልእክተኛው ግን አቀባበል። ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። ይሄ ተጫዋች እኮ ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አንዳንድ ነገሮች እንደዚህ አይገለጹ ነው የሚለው። እኔ መልእክተኛ ነው። ሰው ገንዘብ ይልክልኛል፣ ማድረስ ነው በቃ። ሌላ ምንም የሰራሁት እዚህ ሰው ፊት የሚያስቆመኝም የለም። በኋላ እናገረዋለሁ ዛሬ እዚህ መጥቼ ለምን እንደተቀመጥኩ። ምንም የሚያሳብየኝ ነገር የለም። በቃ የሰው ገንዘብ ለሰው ተራ ሰው ነኝ። ሰው በቃ መተላለፍ፣ ፖስታ ቤት ነኝ በቃ። እንደዛ ነው ቱቦ ነው አስተላለፍ። ምንድነው ሐሳብ ነው ያመነጨሁት። ሐሳብ አመጣው፣ እግዚአብሔር ረድቶኝ ግን በዛ መስመር እነዚህ ሁሉ ምስኪኖች መታገዝ ቻሉ። አሁን ምንድነው ያጋጠመው ነገር? እኛን አባባ አገኘኋቸው። ከዛ ገንዘብ ለአባባ አቀበልኳቸው ወደ 20 ሺህ ብር አካባቢ። ከዛ በኋላ አባባ እንግዲህ ስልካቸውን አካውንታቸውን አንተ እንዳልከው ፖስት አደረግን አብሮ። ያ ገንዘብ ለምን ያ አካውንትና ስልክ የሚቀመጠው የኛ 20 ሺህ ብር የዕለት ጉርስ ነው የምትሆነው። ቢገፋ 1 ወር ምናምን ከዛ በላይ አያስኬዳቸውም። ታውቋለህ አሁን ኑሮውም ምናምን። እና ያ አካውንት ሲቀመጥ ሰው ያይና 10ም 5ም ሲያደርግ ብዙ ሰዎች ህይወታቸው የተቀየረ አይቻሉ። ሚሊዮንስ ይገባላቸዋል ገንዘብ በጣም ገብተዋል። እና እኔ አብዛኛውን ሰው ስልክ አልሰጥም፣ የኔን ስልክ አልሰጥም። ለመሰለም አልሰጠው አመሰግናለሁ ምናምን ለማለት ብዙ ርቀት ነው የሚሄዱት። አንዴ ማር ልላክልህ፣ አንዴ ቅቤ ማይሉት ነገር የለም ለአንተ። እና እሱን አልፈልገውም። እና በቻልኩት መጠን መራቅ ነው የምፈልገው ከነዛ ሰዎች። እንግዲህ ፖስት ሲደረግ በመሀል ባላደራው ነኝ ብሎ በስም ማለት ነው ብሎ አጭበርብሯቸዋል። አይ ቲንክ ባላደራው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሀል። አባባ እንግዲህ በዛ መሀል ነው አሁን የተለያየ ሀሳብ ሲያወሩ የነበሩት። ምንድነው አእምሯቸውም ያው አንዳንዴ ይልክ ገንዘብ ተስፋ ነው። እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው። አባባ እኔ ያችን 20 ሺህ ብር ሰጠዋቸው ትንሽ ተስፋ